የታለ እየቀረጸ ማ ሌላ ሰው ቢሆን እንደዚህ እንትን ይባላል። ኧረ ሙዳቸው ነው። ምን ፋሚሊ ነው ግን አንተ ፋሚሊ? ይሄ ፋሚሊ ጦረኞቹ ፋሚሊ ይባላል። ምን አገባኝ? ሰራለት ሳልሰራለት። ኧረ በማርያም ቴዲ በእናትህ የት ነህ? አንዳንዴ የማታስበውን ነገር ሰዎች ሲያስቡ ማለት ነው እግዚአብሔርን ይሰማል። እኔም ባያነቀኝ ነበር እግዚአብሔር። ነገ እኮ ልንሞት እንችላለን። ሰርተን ነው ስሜቴ ቶሎ እንደምትሆን ስለማውቅ። ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ሳሚ ነኝ። ዛሬ ደግሞ ለየት ባለ ነገር መጥቼላችኋለሁ። ፕራንክ ልሰራ ነው። ፕራንኩም የሚሆነው ቾምቤን አወቃችሁታ? ቾምቤን እና ቴዳን የቲክቶክ ቪዲዮ እንቅረጽ ብዬ ጠርቻችኋለሁ። 6 ሰዓት ላይ ቀጠሪያችሁ 7 ሰዓት ተኩል ሆኗል። አሁን 1 ሰዓት ተኩል አስጠብቀውኛል እና ስራውን አልሰራም እላችኋለሁ። አልሰራም ምንድነው የሚሉት? ሪያክሽናቸውን አብረን የምናየው ይሆናል። ኑ ወደ ቪዲዮ ስልሽ የሱ ኖርማል ነው። ቴዲ እዚህ ጋር ሆኖ 6 ሰዓት ተቀጣጥረ 7 ሰዓት ከምናምን እኔ እሺ ኢነርጂስ መጠብቀው እሺ 1 ሰዓት አንድ ሰዓት አንተ ስትል አይ ኖርማል ነው መሳቅሽ ምናምን። ደውይለት ለቴዳ ግን ችግር የለም። እሺ ስንደውል አያነሳም ስልክ። እሱ ነው እንደውም እናንተን ራሱ በቃ ስልሽ እኔ እንትን እላለሁ ብዬ እሱን እንዲያዘጋጃችሁ ምናምን ነበር የነገርኩት። የትላንትናውንም አልነገረህም። ይበራል እሺ በጣም ያስጠላል። ኧረ ታርገበና አሻንሽ ላንታወይ ተመልኩ በማለት በቃ አቡበደና ለስራ አረኔ ይሞታል። በመጨረሻ እንሰራም ነው ማለት ደብሩኝ ለቀረማ አቀባኝ ኢነርጂ ማለት ነው ስልሽ ሌላ ነገር ሰራለ ላይ ታስቀምጧል። ምን አገባኝ? ሰራለት ሳልሰራ አለኝ ስልሽ ሌላ ነገር ሰራለው እንጂ ማለት ነው። ይሄን አይዲያ አልሰራው በጣም የለፈውበት ሐሳብ ስጥፎ ራሱ ማለት ዛሬ እንደዚህ ተቻኩዬ ደግሞ እግዚአብሔር ይባባና ኧረ በማርያም ቴዲ በእናትህ የት ነህ? ኧረ አልሰራም እያለ ነው። ደመራል እኔ ስንት ሰዓት ነው የመጣሁት? ያደርጋል አልሰራም እያለ ነው። ንገረው አልሰራም። እሺ ኧረ በግንጅ እኔ አልሰራም እያለ ነው ከቅድም ጀምሮ ማርያም ስልሽ በቃ አንዳንዴ ቫልዩን አልተረዳችሁም ማለት ስለ እኔ ቀድሜ 6 ሰዓት ያልኩት እግዚአብሔርን እኔ 5 ሰዓት ላይ ደርሼ እየመጣው ነው አለ። 5 ሰዓት ለዚህ ኢነርጂ እንዴት ነው የሚሰራው? ማራኒ አሰላም አበለኝ ሲቃጠል አንተ ስልክ አታነሳም እንዴ? ሲያስጠላ ማርያምን ይከታ እኔ ማለት እሺ ያው ምንድነው የምንሰራው? ስለሆነ ነው የምንሰራው። ያማል እንዴ? በጣም ኢነርጂ ላይ ነኝ። ዘንበዬ የሆነ ነገር ቀጻለሁ ሰራቆ 2 ሰዓት ቁጭ ብዬ እኔ ኢነርጂን ጋር ከገደልኩ በኋላ ምን ነው እኔ እንትን እለዋለሁ። ችግር የለውም። ሻራኝ ነው ማርያምን ይመስላል እንደነ አጣልድ በእግዚአብሔር ነገ እኮ ልንሞት እንችላለን። ሰርተኑ ምንም አካውንቴ እንደበፊቱ አክቲቭ ምናምን ቢሆን ኖሮ እንደዚህ አታለምጡ። አክቲቭ ስላልሆነ ነው ይሰማል። አንዴ ልደውልልኝ በማርያም የምሬን ነው። አካውንቴ እንደዚህ አክቲቭ ቢሆን ኖሮ ማንም አያለምጥ። ማንም እንደዚህ ያለ አንተም አይደለም እነሱም ዲስሪስፔክት አድርገኝ እግዚአብሔርን። እናንተ ስራ ስትሰሩ እንደዚህ ነው በእንደዚህ ሰዓት ነው የምመጣው አይደለም ግን አይ እኔ የምር የእውነት ይተፋል። ሳሚን ስራ ምን ሺህ አንተ ገብርኤልን ገነፈ እንስራ አይደለም እዚህ ማቀመጥ እና 1 ሰዓት ተኩል እዚህ ቁጭ ብዬ እሺ ምን
ሰባት ሰዓት ነው ያልኩህ እኮ ለእሱ እኔ ነሽ ቢያንስ ደውለህ አይ ሰባት ሰዓት ነው ባለፈው ከእሱ ጋር የተቀጣጠርኩት። ይኸው 6 ሰዓት ነው ያልኩት፣ ለእሷም 6 ሰዓት ነው ያልኩት፣ ለአንተም 6 ሰዓት ነው ያልኩት። እኔ እኮ አልኩህ እኔ እሺ እነሱ ግን እኮ እኔ አንድ ሰዓት ተኩል ሙሉ ቁጭ ብዬ አካውንት አክቲቭ ቢሆን ኖሮ እንደዚህ ትቆያላችሁ? ለምን ቆያችሁ? ስልሽ ኖርማል በቃ አይደለም። ሁሌ ነው እኮ ዛሬ ሰማኛ ወደ ራስህ ነገሩን ከመሸብለል በፊት ምን አጋጥሟችሁ ቆያችሁ? ምን አጋጥሟችሁ? ሁሌ ነው እንደሚያጋጥማችሁ። ቴዳ የኔ ስራ ሲሆን ነው የሚያጋጥማችሁ። በሁሉም ስራ በጊዜ አመመጡት ለአንተ ስራ እንደዚህ ይረፈዳል? አይረፈድም። ሚኮ አክቲቭ ስለሆነ እኔ አክቲቭ ስላልሆነ ነው መተው ለሚኮ ነው። ተው እባክህ ጠይቀው ራሱ። እኔ ይከፋኛል፣ በትንሽ ነገር እንደሚከፋኝ ታውቃለህ። አካውንት አክቲቭ ስላልሆነ ዝም በል እንጂ አካውንት አክቲቭ ቢሆን እንደዚህ አይቆይብኝም። ቶሎ እንሰራ ነበር። እኔ ከፋኛ ማርያም እኔ አይከፋኝ። ሌላ ሰው ቢሆን እንደዚህ እንትን ይባላል። ኧረ ሙዳቸው ነው። ኧረ አነቡን ጭራሽ ኢነርጂ አንተ በማለት ኧረ ችግር የለም። የኔም ታይም ይመጣል ስልሽ ይመለሳል። የኔም ታይም ይመለሳል። እሺ በቃ እንውጣ። አሁን እንስራ በቃ። ምንድን ነው የምንሰራው? ጃኖ ይምጣ። ጃኖ የለም ጃኖ እኔ ቀልጣችኋለሁ። እኔ ሌሉ እኮ እዚህ ነበረ። በቃ ሲመረው ነው በቃ እዚህ ምሳ በልቼ ልምጣ ብሎ ይገባ ደውለሽ ያን ሸክ ነው የታለ እየቀረጸ ማ ያ ማረ እንት ይዛላችሁ ጌታ ኒኮምቤ መጥቷል ማለት ጃና በቃ አሚኮ ምን ፊል አደረክ? አንዳንዴ የማታስበውን ነገር ሰዎች ሲያስቡ ማለት ነው እግዚአብሔርን ይሰማል። እኔም ባያነቀኝ ነበር የሚሰማው ላለክስ ነው እግዚአብሔርን እያልኩ ነበር ግን እንደዚህ አታርግ ጌታን ያለች አረሙዳቸው ሌላ ነገር ላይ ፍራንክ አረኝ ይፈልጋል ወድፋብኝ ይፈልጋል ግን ፊል አያረግም ብለህ ነው የምር እንደዚህ ሰጥቆዩ አንድ ሰዓት ተኩል ብቻ ስጠብቅ ፊል አያረግም ብለህ ነው ታስብ ማርያምን እኔ ቤት ሩቅ ስለ እግዚአብሔር እንትን ተስቆጣ ድረስ ሩቅ ስለ ችግር እመቤት ለዛ አካውንት አክቲቭ ስላልሆነ ነው የእሱ ሀሳብ ነው ወይዘው ያማ እና ቴዳ ምን ፊል አደረግሽ? ኧረ እኔ ማርያም በጣም ነው የደበረኝ በጣም ነው የደበረኝ። ለምን? ኧረ በቃ እኔ አንዴ በዚህ ምክንያት እንታለቅስም አልመሰለኝም። እንደገና ያው ስሜቴ ቶሎ እንደምትሆን ስለማውቅ በራሴ እንደተናደድኩት አጥነ ነበር በራ ሳያቸው ደግሞ እነሱም በቃ ፊታቸው ላይ ምናምን ሲታንች የቃሊና ሀሳብ ነው። ምን ፋሚሊ ነው ግን አንተ ፋሚሊ? ይሄ ፋሚሊ ጦረኞቹ ፋሚሊ ይባላል። ዘገባ ወጋቶች። እሺ አሁን ከቃል ጋር ኮላብ እናደርጋለን። በቃ እኔ በጣም ነው ስቲል ነው ማርያም አለከም። ክብራትና ክብራን የዩቲዩብ ቤተሰቦቼ ቪዲዮ እንደተመለከታችሁት ነው እንደወደዳችሁት አልጠራጠርም። በጣም ነበር የደነገጡት። ቴዳ ተውት ሊያለቅስ ነበረ። ብቻ የፕራንኩን ሀሳብ ያመጣሁት የእውነት አርፍደውብኝ ነው። በዚሁ እንቀጥል ወይስ አንቀጥል? ይሄ ሳሚ ፊልምስ የዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዳዲስ ፕራንኮችን ጸዳዲ ሀሳቦችን ይዤላችሁ እየመጣሁ ነው። አብራችሁን ቆዩ። ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ባይ